ሰላም ጤና ይስጥልኝ የዚህ ቤት ቤተሰቦች እንደምን ከረማችሁ? ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ታሪክ ከወደዳችሁት ላይክ፣ ሀሳብ አስተያየታችሁን ኮመንት እንድታደርጉልን በአክብሮት ጠይቃችኋለሁ። ከ9 እስከ 12 ሰዓት ከ9 እስከ 12 ሰዓት ድንቅ ሚስጥር ያለው ሰዓት ነው። በተደጋጋሚ ከ9 እስከ 12 ሰዓት እየነቁ ከሆነና ተመልሰው ለመተኛትም ከተቸገሩ ይህ እየሆነ ያለው ነገር ምን ይሆን ብለው አስበው ያውቃሉ? በተደጋጋሚ በእነዚህ ሰዓታት ላይ እየነቁ ከሆነ በትልቁ እግዚአብሔር ተመርጠው ሊሆን ይችላል። እንቅልፍ ማጣት ምን ከእግዚአብሔር ጋር ያገናኘዋል ካላችሁኝ ከዚህ ቀጥዬ በዝርዝር አስረዳችኋለሁ። እስከዛው ግን ይህንን ቪዲዮ ላይክ፣ ሼር፣ ኮሜንት በማድረግ እያበረታታችሁኝ እስከ መጨረሻው አዳምጡት። ብዙ ትጠቀሙበታላችሁ። ከ9 እስከ 12 ሰዓት ያለው ጊዜ ሊነጋጋ የቀረበ በጣም እምቅ ተግባሮችን መስራት የምንችልበት ጌታ ለኛ እንደ ትልቅ መሳሪያ የሰጠን ሰዓት ነው። የተሰጠን ይህ 24 ሰዓት ለሁለት ይካፈላል። ከጠዋቱ 12 ሰዓት እስከ ምሽቱ 12 ሰዓት፣ ከምሽቱ 12 ሰዓት እስከ ጠዋቱ 12 ሰዓት በመባል ይታወቃሉ። ከምሽቱ 12 ሰዓት እስከ ጠዋቱ 12 ሰዓት ያለው በአራት ይከፈላል። አንደኛው ከምሽቱ 12 ሰዓት እስከ 3 ሰዓት ያለው ሲሆን የማሰላሰል ጊዜ ይባላል። ሁለተኛው ከምሽቱ 3 ሰዓት እስከ ሌሊቱ 6 ሰዓት ያለው ሲሆን የምልጃ ሰዓት ይባላል። ሶስተኛው ከሌሊቱ 6 ሰዓት እስከ 9 ሰዓት ሲሆን የመንፈሳዊ ጦርነት ሰዓት ይባላል። አራተኛው ከሌሊቱ 9 ሰዓት እስከ 12 ሰዓት ያለው ሲሆን የጉብኝት ሰዓት በመባል ይታወቃል። ስለ እያንዳንዱ ጊዜ ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ላይ ፓርት 2 ብላችሁ ኮሜንት አድርጉልኝ። ይህ አራተኛው ክፍለ ጊዜ ላይ እየነቃችሁ ከተቸገራችሁ የሆርሞን ወይንም ደግሞ ከአይምሮ ጋር የተገናኘ ችግር ወይም ከእንቅልፍ ጋር የተገናኘ ችግር አይደለም። ነገር ግን ይህ ከ9 ሰዓት እስከ 12 ሰዓት ያለው ሰዓት እግዚአብሔር እናንተን ሊያናግራችሁ ሊሆን ይችላል። ይህ ድንቅና ጥልቅ ሚስጥራትን የሚገለጥበት ጊዜ ከመሆኑም በላይ እናንተ ደግሞ በረከታችሁን የምታስለቅቁበት፣ ጤንነታችሁን እንድታስፈቱ፣ የጥልቁንም እስራት እንድትበጣጥሱ፣ ጉልበታችሁን እንዲታደስ፣ የዘር ማንዘር ቀንበር የምትሰብሩበት ጊዜ ነው። ስለዚህም ልክ ስትነቁ ደስ ልትሰኙ ይገባል። ከእግዚአብሔር እጅ አንዳች ነገር እንደሚቀበል ሰው ሐሴት አድርጉ። በዚህ ጊዜ እግዚአብሔር በመላእክት አገልግሎት ከሰው ጋር የሚገናኝበት ጎልድ ታይም ወይንም ወርቃማው ሰዓት ነው። በመጽሐፍ ቅዱሳችን ዘፍጥረት 32:26 እንዲህ ይላል፣ እንዲህም አለው ሊነጋጋ አቀላልቷልና ልቀቀኝ፣ እርሱም ካልባረከኝ አልለቅህም አለው። ቁጥር 27 እንዲህም አለው ስምህ ማን ነው? እርሱም ያዕቆብ ነኝ አለው። 28 ላይ አለውም ከእንግዲህ ስምህ እስራኤል ይባላል እንጂ ያዕቆብ አይባልም፣ ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃል። አያችሁ፣ ያዕቆብ ሲጸልይበት የነበረው ሰዓት ከ9 ሰዓት እስከ 12 ሰዓት ባለው ነበር። ያዕቆብ ስለ በረከቱ ሲጸልይ በረከትን ብቻ ሳይሆን የባረከው ስሙንም ነው የቀየረለት። ስለዚህ አንድ ስትጠይቁ ሌላው የሚከፈትላችሁና በረከታችሁ የሚለቀቅበት ሰዓት። ሌላኛው የመጽሐፍ ቅዱስ ክፍል ደግሞ ማርቆስ 6:48 ላይ ያለው ነው። ደቀ መዛሙርቱ ወደፊታቸው የሚነፍስ ንፋስ ምክንያት መቅዘፍ ተቸግረው ሲጨነቁ አያቸው። ከሌሊቱም ከ9 ሰዓት እስከ 12 ሰዓት ባለው ጊዜ በባህሩ ላይ እየተራመደ ወደ እነርሱ መጣ። አልፏቸውም ሊሄድ ነበር። በዚህ ምዕራፍ ላይ ዳይሬክትሊ የተጻፈው ከ9 እስከ 12 ሰዓት ያለውን ሰዓት ሲሆን እግዚአብሔር ለተጨነቁት ደቀ መዛሙርት በውሃ ላይ ተአምር ማድረጉን ነው። ስለዚህ በጣም በከባድ ጭንቀት ውስጥ ስትገቡ ከ9 እስከ 12 ሰዓት ባለው ወደ እግዚአብሔር ፊት በመቅረብ መፍትሄ ታገኛላችሁ። አብዛኛው የዓለማችን ሕዝቦች እንደየአገራቸው ሰዓት አቆጣጠራቸው ከሌሊቱ 9 ሰዓት እስከ 12 ሰዓት ሲነቁ ይጨነቃሉ። ወደ ዲፕሬሽን እየተጓዙና ስነ ልቦናቸው ጥሩ ሁኔታ ላይ እንዳልሆነ በማሰብ
ወደ ካውንስሊንግ እና ወደ ሰው ይሮጣሉ። ነገር ግን እግዚአብሔር በዚህ ሰዓት ላይ እናንተን ብቻችሁን ሊጎበኛችሁ የወደደበት ሰዓት ነው። እግዚአብሔር ዕጣ ሲወጣላችሁ ሊያጋጥማችሁ የሚችል ትልቅ በረከት የምትቀበሉበት የምርኮ መበዝበዝ ሰዓታችሁ ናት። በዚህ በአራተኛው ክፍለ ጊዜ በጣም አስቸኳይ መልእክትና ስጦታ በራችሁ ላይ ሊሆን ይችላል። ስለዚህ በጸሎት በመጋደል ወደ ራሳችሁ ውሰዱት። ከ9 ሰዓት እስከ 12 ሰዓት ባለው ስንነቃ ማድረግ ያለብን 4 ነገሮች፣ አንደኛ ንቁ መሆን፣ መንፈሳችንን ማነቃቃት፣ የሚከናወነውን ነገር በማጤን ያስፈልጋል። ሁለተኛ አለማጉረምረም፣ በብስጭት ስሜትና ዛሬም እንቅልፍ መተኛት አልቻልኩም፣ ምን እየሆንኩ ነው በማለት እረፍት ማጣታችሁንና ድካማችሁን በማሰብ አለመበሳጨት ወይም አለማጉረምረም። ለምን? እግዚአብሔር እንዳይጎበኘን እንቅፋት ሊሆን ስለሚችል። ሶስተኛው ማመስገን ነው። ስለሆነውም ስላልሆነውም፣ ስለተሰጠንም ስላልተሰጠንም፣ ስለተኛችሁም ስለነቃችሁም ማመስገን ያስፈልጋል። ያንን ስናደርግ በሕይወታችን ድል ማድረግ ይሆንልናል። አራተኛው መጸለይ ነው። እግዚአብሔር የሆነ ነገር ሊነግራችሁ ወይም በረከታችሁ በራችሁ ላይ እንዳለ የሆነ አዲስ ነገር እንደሚቀበል ሰው በመንፈስ መጸለይ። በአብዛኛው የሰይጣን ፌቨራይት ሰዓት የሌሊቱ ክፍለ ጊዜ ነው። በአጠቃላይ ሰይጣን ደግሞ ወደ ሰው ሕይወት የሚመጣበት ሊያርድ፣ ሊገድል፣ ሊያበላሽ፣ ሊገድል፣ ሊያጠፋ ስለሆነ በጣም ንቁ መሆን በጣም አስፈላጊ ነው። ለዚህ ነው መጽሐፍ ቅዱሳችን ላይ ማቴዎስ 13:25 ላይ ኢየሱስ እንዲህ አለ፣ ሁሉም ተኝቶ ሳለ ጠላት መጥቶ በስንዴው መካከል እንክርዳድን ዘርቶ ሄደ። ሰርተን ሕይወታችን ፈቀቅ የማይልበት፣ በተለይ ለፍተን ዘርተን በመጨረሻ ለማጨድ ስንሞክር የማይመጣጠን ወይም ልብን የሚያዝል ውጤት የምናገኘው። ስለዚህ በዚህ ከ9 ሰዓት እስከ 12 ሰዓት ባለው አንተ ከነቃ ማለት ያንተ የሆነ ነገር እንድትናጥቅ፣ የተወሰደብህን እንድታስመልስ፣ የትኛውም የጥልቁን እስራትና ቀስት ወደ አንተ እና ወደ ቤተሰብህ የተወረወረ ካለ እንዲሁም በጸሎት ወደ አንተ የተላከውን ነገር እንድትሰብር ነው። ይሄ ሰዓትህ የውጊያ ሰዓትህ ነው። ከሰመመንና ከእንቅልፍ ማጣት ሀሳብ ውስጥ ወጥተህ ተነስተ መንፈሳዊ ውጊያ ጀምር። የትኛውም ያንተ የሆነን ነገር፣ ቤተሰብህን፣ መኪና፣ ስራ፣ ሰራተኛ፣ ገንዘብ፣ ሀብት፣ ሁሉንም በደሙ ሸፍን። ያን ስታደርግ ታስመልጣለህ። መንገድህን፣ ውሎህን፣ ግንኙነትህን፣ ህብረቶችህን፣ ስብሰባህን ሁሉ ለእግዚአብሔር አደራ ስጥ። አደራ የማይበላ አምላክ እግዚአብሔር ብቻ ነውና። ከ9 ሰዓት እስከ 12 ሰዓት ባለው ሰዓት ከነቃ መተው የሌለብህ 5 ጸሎቶች፣ አንደኛ አንተን፣ ቤተሰብህን፣ መሪህን፣ አገርህን፣ ምድርህን ሁሉ ለእግዚአብሔር እነዚህን ሁሉ በራሱ ጊዜ ስለሰጠህ እና መልካም ስለሆነልህ ማመስገን። ሁለተኛ ስራህን እንዲባርክና ሞገስ እንድታገኝ መጸለይ። ሶስተኛ ስለምትወዳቸው ሰዎች ሕይወት ስኬት መጸለይ። አራተኛ ንስሐ መግባት፣ ላንተ፣ ለዘርህ፣ ለልጆችህ እና ለልጅ ልጆችህ፣ ለአገርህ፣ ለመንግስትህ ምሕረትን መለመን። አምስተኛ መቀበል የምትፈልገውን በረከት ሳታንዛዛ ማለት፣ መኪና ከፈለግ እግዚአብሔር ሆይ መኪና ስጠኝ በማለት እግዚአብሔርን የፈለግከውን መጠየቅ። በእምነት እንደ ጸለይክ ይገባዋል፣ ያዛኔም ይሳካልሃል። አንዳንዴ ከታላላቆቻችን እንደምንሰማው ጠለቅ ያሉ መልእክቶችን የያዙ መዝሙሮችን፣ ሐሳቦችን፣ ዕውቀቶችን ሁሉ በዚህ ጊዜ እንደተቀበሉ ሲናገሩ እንሰማለን። እግዚአብሔር ከእንቅልፋችሁ ሲቀሰቅሳችሁ እናንተ እንድትጎዱ አይደለም፣ እንዲያውም ሊባርካችሁ እንጂ። አብዛኞቹ ዘማሪያን በሌሊት መንፈስ ቅዱስ ቀስቅሶን ነው ይህንን መዝሙር የጻፍነው የተቀበልነው ሲሉን ይደመጣሉ። ያ የነሱ መዝሙር የዛሬ 50 ዓመት እንኳ የወጣ ቢሆን ዛሬ ላይ እንደ አዲስ ልባችንን የማከምና በምስጋና ወደ አብ እንድንቀርብ መንፈሳችንን ይነካል፣ ራሳችንን እንድንመረምር ያደርገናል።
ሳናውቀው በእንባ መጸለይ እንጀምራለን። ውስጣችን የሚያረካ ውሃ እየጠጣ እንዳለ መሬት ርስርስ ይላል፣ ደስታ እንሞላለን። ያ የሆነው በመንፈስ ቅዱስ ኃይል የተቀበሉት መዝሙር ስለሆነ ነው። አጠቃላይ ከ9 ሰዓት እስከ 12 ሰዓት ላይ ስንነቃ መርሳት የሌለብን 8 ነጥቦች። አንደኛ፣ ከአልጋችሁ መውረድ፣ የሚያነቃቃችሁን ነገር ማድረግ፣ ፊታችሁን መታጠብ ወይንም ስፖርታዊ እንቅስቃሴ ማድረግ። ሁለተኛ፣ ለስለስ ያሉ ቆየት ያሉ መዝሙሮችን እየሰሙ መንበርከክ ወይንም ቁጭ ማለት። ሶስተኛ፣ ከዚህ ቀደም ብዬ መረሳት የሌለበት የጸሎት ርዕሶች ባልኳችሁና ውስጣችሁ መንፈስ ቅዱስ እንዳመጣላችሁ መጸለይ። አራተኛ፣ መንፈሳችንን ለውጊያ ማዘጋጀት። አምስተኛ እና ዋናው ነጥብ፣ እኛ አውርተናል፣ አሁን ደግሞ የእሱን መልስና ሀሳብ የምንሰማበት ጊዜ ነው በማለት የጥሞናና ልባችንን የሚሰማውን የመንፈስ ቅዱስን ድምፅ ካለ ማዳመጥ ነው። ስድስተኛ፣ የእግዚአብሔር ቃል ማንበብ። ሰባተኛ፣ ከእግዚአብሔር ቃል አንጻር የተሰጣችሁን ራዕይ ወይም መዝሙር ወይም ሳይንሳዊ ምርምር ካለ በማስታወሻችሁ ላይ መጻፍ እና ከዛ ደግሞ ስለ ነገሩ ማሰላሰል። ስምንተኛው፣ አመስግኖ መጨረስ ነው። አመሰግናለሁ። ይህንን ታሪክ ከወደዳችሁት ላይክ፣ ሀሳብ አስተያየታችሁን ኮመንት እንድታደርጉልን በአክብሮት ጠይቃችኋለሁ።